ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ደግሞ 5 ኦንላይን ፋይላችን ስቶር የምናደርግባቸው ወይም ክላውድ ስቶሬጆችን ነው የምንነግራችሁ። ከዚህ ቪዲዮ በጣም የሚጠቅም ነገር ነው የምታገኙት። እስከመጨረሻው ተከታተሉት። እንግዲህ ክላውድ ላይ ፋይላችንን ማስቀመጥ ጥቅሙ ምንድነው? ፋይላችን አይጠፋብንም። ኮምፒውተራችን ቢሰረቅብን ወይም ደግሞ ስልካችን ቢጠፋ ቢሰረቅ ፋይላችን ግን አይጠፋም፣ እናገኘዋለን። ቪዲዮዎች ሊሆን ይችላሉ፣ ፎቶዎች ሊሆን ይችላሉ። እንዲሁም ጠቃሚ ፋይሎቻችንን ክላውድ ላይ የማስቀመጥ ልምድ ማዳበር ይኖርብናል። እንዲሁ ደግሞ ሌላ ተጨማሪ ስቶር ማድረጊያ ተጨማሪ ወጪ ማውጣት አይጠበቅብንም። በነፃ ፋይላችንን ስቶር ማድረግ እንችላለን ማለት ነው። እንዲሁ ደግሞ ኮኔክሽን ካለ በማንኛውም ሰዓት ፋይላችንን ከየትኛውም ቦታ አክሰስ ማድረግ እንችላለን። እነዚህና ሌሎች ብዙ ጥቅሞች አሉት። እንግዲህ ፋይልን ኦንላይን ክላውድ ላይ ማስቀመጥ ማለት ነው። እነዚህ ነፃ የሆኑ ፋይላችንን ክላውድ ላይ የምናስቀምጥባቸው ሳይቶች ውስጥ የመጀመሪያው ጉግል ድራይቭ ነው። ጉግል ድራይቭ እንግዲህ ብዙ ተጠቃሚዎች አሉት። ጉግል ድራይቭን ለመጠቀም የሚያስፈልገን ጂሜል ብቻ ነው። ጂሜል ካለን በጂሜላችን ማግኘት እንችላለን። ለምሳሌ ጉግልን www.google.com ብለን ከከፈትን በኋላ እዚች ነጥብ ያለችበት ቦታ ላይ ጉግል የሚሰጣቸው የተለያዩ ፊውቸሮችን ማግኘት እንችላለን። ከዛ ውስጥ ይቺኛዋ ድራይቭ የምትለዋን ስንከፍት ጉግል ድራይቭ ነው ማለት ነው። ከዛ በኢሜይላችን እንገባለን። እንደዚህ በኢሜይላችን ጉግል ድራይቭ ላይ ከገባን በኋላ ፋይሎችን መላላክ እንችላለን። እንዲሁም የምንፈልጋቸውን ፋይሎች ጉግል ድራይቭ ላይ ማስቀመጥ እንችላለን። እስከ 15 ጂቢ የሚሆን ፍሪ ስፔስ ሰጥቶኛል። ተጨማሪ ደግሞ መግዛት እችላለሁ ማለት ነው። ለምሳሌ እኔ ከ15 ጂቢውን በሙሉ ተጠቅሜዋለሁ ፋይል ስቶር በማድረግ ሌላ ስፔስ የለኝም። ሌላኛው ፋይላችን ኦንላይን ስቶር ለማድረግ የሚጠቅመን ክላውድ ስቶሬጅ ደግሞ mega.io የሚባለው ዌብሳይት ነው። ይሄ ሳይት እንደዚሁ ዩአርኤሉ ይሄንን ዩአርኤል ተጠቅመን ከገባን በኋላ እስከ 20 ጂቢ ፍሪ ስፔስ ይሰጠናል። እስከ 20 ጂቢ የሚደርሱ ፋይሎችን፣ ቪዲዮዎችን፣ ኦዲዮዎችን፣ ፒክቸሮችን እዚህ ላይ ማስቀመጥ እንችላለን። የሚጠቅሙ ፒክቸሮችን ለምሳሌ ስልካችን ላይ ከምንይዝ እንደዚህ ክላውድ ስቶሬጆች ላይ ማስቀመጥ ይኖርብናል። እንዲሁ ይሄን ዌብሳይት ለመጠቀም ሳይን አፕ አድርገን ሳይን አፕ የምትለዋን በመጫን ሳይን አፕ አድርገን እስከ 20 ጂቢ የሚደርስ ፋይላችንን ማስቀመጥ እንችላለን። ሌላኛው ፋይላችንን ክላውድ ላይ የምናስቀምጥበት መንገድ ዌብሳይት ደግሞ ቴራቦክስ ይባላል። ወደ ዌብሳይቱ ለመግባት terabox.com ብለን እንገባለን። ይሄንን ይመስላል ኢንተርፌሱ። እዚህ ላይ ደግሞ እስከ 1 ቴራባይት ፋይል ወይም ደግሞ እስከ 1024 ጊጋባይት ወይም ደግሞ 1 ቴራባይት ፋይል ስቶር ማድረግ እንችላለን። በጣም ትልቅ ሳይዝ ነው። ስቶር እንድናደርግ የሚፈቅድልን በነፃ ማለት ነው። ወደዚህ ሳይት ለመግባት ሳይን አፕ ማድረግ ይጠበቅብናል። በፌስቡክ ሳይን አፕ ማድረግ እንችላለን። በጉግል አካውንት እንደዚሁ ሳይን አፕ ማድረግ እንችላለን። በጉግል አካውንት ሳይን አፕ ብናደርግ ይመረጣል። ሳይን አፕ ካደረግን በኋላ እስከ 1 ቴራባይት ፋይል ስቶር ማድረግ እንችላለን ማለት ነው። ስለዚህ ይሄንንም ቴራቦክስ የሚባለውን ዌብሳይት ተጠቀሙት። ስፔሲፊካሊ በዚህ ሳይት ላይ ብቻ የሰራሁት ቪዲዮ አለ፣ ሊንክ አደርግላችኋለሁ። ገብታችሁ ብታዩ ሙሉ በሙሉ እንዴት እንደምትጠቀሙ ያጠቃቀም ማኑዋል ነው እዛ ላይ ያዘጋጀነውና ቼክ ብታረጉት የሚጠቅም ነገር ታገኙበታላችሁ። በአራተኝነት ክላውድ ላይ ስቶር ለማድረግ የሚጠቅመን ዌብሳይት ደግሞ ማይክሮሶፍት ዋን ድራይቭ ይባላል። ወይም ደግሞ ዋን ድራይቭ ብለን ሰርች ስናደርግ እናገኘዋለን። ለምሳሌ ጉግል ላይ www.google.com ብለን ጉግል ላይ ዋን ድራይቭ ክላውድ ስቶሬጅ ብንለው ያመጣልናል። ይሄ መጀመሪያ ላይ የምናገኘው የማይክሮሶፍት ፐርሰናል ፋይል ሼሪንግ ኤንድ ክላውድ ስቶሬጅ ማይክሮሶፍት ዋን ድራይቭ የሚለውን ይሄን ብንከፍተው ቀጥታ ወደ ዋን ድራይቭ ዌብሳይት ይወስደናል ማለት ነው። ዌብሳይቱ ይሄንን ይመስላል። የማይክሮሶፍት ፊውቸር ነው። እዚህ ሳይት ላይ እንደዚሁ
እስከ 5 ጂቢ የሚደርስ ፋይላችንን ስቶር ማድረግ እንችላለን በነፃ ማለት ነው። ሳይን አፕ እናደርጋለን። በቅድሚያ እንዲሁ ኢሜይላችንን ተጠቅመን ሳይን አፕ ካደረግን በኋላ በኢሜይላችን እንገባለን። ከዛ እስከ 5 ጂቢ የሚደርስ ፋይል ስቶር ማድረግ እንችላለን። ከዚህ ላይ በየትኛውም ሰዓት ስንፈልግ አክሰስ እናደርጋለን፣ ወደ ሌላ ቦታ መላላክ እንችላለን ማለት ነው። በአምስተኛነት ፋይላችንን በነፃ እንድናስቀምጥ የሚፈቅድልን ዌብሳይት ደግሞ ድሮፕ ቦክስ ይባላል። www.dropbox ብለን እንደዚህ ስንገባ ይሄንን URL ተጠቅመን ይሄንን ዌብሳይት እናገኛለን። ኢንተርፌሱ ይሄንን ይመስላል። እስከ 2 ጂቢ የሚደርስ ፋይል በነፃ እንድናስቀምጥበት ይረዳናል። ለመጠቀም ይሄን ዌብሳይት መጀመሪያ አካውንት ክሬት ማድረግ አለብን። እዚህ ጋር ሳይን አፕ የምትለዋ ላይ ክሊክ በማድረግ በነፃ ሳይን አፕ እናደርግና በጂሜላችን ኮንቲኒው ዊዝ ጎግል በሚለው መግባት እንችላለን። እንግዲህ ክላውድ ላይ ፋይሎችን የማስቀመጥ ልምድ ቢኖረን ጥሩ ነው። ከነዚህ 5 እንግዲህ እኔ የምጠቀማቸው አይቻቸው የወደድኳቸው ዌብሳይቶች ናቸው። ከነዚህ ውስጥ መርጣችሁ እናንተ የሚመቻችሁን መጠቀም ትችላላችሁ። እኔ ለምሳሌ 1 ቴራቦክስን በጣም ነው የምጠቀመው። ምክንያቱም ብዙ ፋይሎች እስከ 1 ቴራባይት ስለሚፈቅድልኝ ቴራቦክስን እና ጉግል ድራይቭን በጣም ይመቹኛል። እናንተ መርጣችሁ የሚመቻችሁ ሌሎችም ይኖራሉ እኔ ያልጠቀስኳቸው። ከነዛ መሃል እንግዲህ የሚመቻችሁን መርጣችሁ ኦንላይን ፋይላችሁን የማስቀመጥ ልምድ ወይም ክላውድ ስቶሬጆችን የመጠቀም ልምድ ቢኖራችሁ ጥሩ ነው የሚሆነው። ከየትኛውም ቦታ አክሰስ ማድረግ ትችላላችሁ። ፋይላችሁን ይጠፋብኛል ብላችሁ አትሰጉም። እንደገና እነዚህ ስትጠቀሙ ዌብሳይቶችን ሴኩሪቲ የሆኑ ዌብሳይቶችን ብትመርጡ ጥሩ ነው። እነዚህ 5 ውስጥ እንግዲህ የሚመቻችሁን መርጣችሁ ተጠቀሙ። ይጠቅማችኋል ብዬ ስላሰብኩ ነው ይሄን ቪዲዮ ያዘጋጀሁላችሁ። ስለተከታተላችሁ ከልብ አመሰግናለሁ። ቻናላችን አዲስ ቻናል ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። የእናንተ ድጋፍ እኛን ያበረታናል። በቀጣይ የተሻለ መረጃ እንድናቀብላችሁ ስለሚረዳን ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ጥያቄ ሲኖራችሁ ኮሜንት ላይ ጻፉልን፣ አስተያየታችሁን ጻፉልን። የእናንተ አስተያየት ይጠቅመናል፣ እኛን ይገነባናል። እንድናሻሽል የሚጠቅሙን ብዙ ነገሮች አሉና የእውነት ቤተሰብ ሁኑን። ኮሜንታችሁን ጻፉልን። ስለተከታተላችሁ ከልብ እናመሰግናለን። ውድ ተመልካቾቻችን ቤተሰቦቻችን ስለምናከብራችሁ ሁሉ ጊዜ እናንተን ይጠቅማል ይመጥናል የምንለውን የቴክኖሎጂ መረጃ ነው በዚህ ቻናል የምናቀብላችሁ። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን፣ ደግፉን። ቻው፣ ሰላም ሁኑ።